ተመስገን አምላኬ ወይ ተመስገን እናቴ ማርያም ቤት ተመስገን ጋይስ አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁልኝ ይሄን ንግግር የለብ ብላችሁ አዳምጡ ሴቶች ይጠቅማችኋል ወይ ገጥሟችኋል ወይ ካሁን በኋላ ይገጥማችኋል ይሄን ቪዲዮ ኮፒ ሊንክ አድርጉ ብዙ ሰው ጋር እንዲደርስልኝ ማለት ነው ኦኬ ሰው ይከዳኛል ሰው ሲከዳችሁ የካዳችሁ ቦታ እዛ ቦታ የምትገኙት መጀመሪያ ራሳችሁ ያልወደዳችሁ ራሳችሁን ያልተቀበላችሁ በራሳችሁ ጥርጣሬ ያላችሁ ሰዎች ናችሁ በራስ መጠራጠር አቋም ሊሆን ይችላል ተክለሰውነት ሊሆን ይችላል የፊት ነገር ሊሆን ይችላል ወላሂ ላዚም ሪል ነው የምነግራችሁ እኔ በፊት ሰው ለምንድነው የካደኝ ወይ ደግሞ ለምንድነው የተወኝ ለምንድነው እሷስ እንደዚህ የምትሆንብኝ እኔ እንደዚህ ስላልሆንኩኝ ነው ወይ እኔ እንደሷ ምናልባት ስለማለብስ ነው ወይ ከለሯ ወይ የፊቷ ወይ ሰውነቷ ወይ ምናምን ነገር እንደዛ ስላልሆንኩኝ ነው ወይ ወንድ ከሆነ ደግሞ የሆነ ነገር ስለጎደለኝ ነው ወይ ደግሞ የሆነ ነገር ከኔ ስላጣ ነው እንደዚህ በጊዜያዊ አንጣር የምቀየረው ወይ ደግሞ ምቶኝ ባመንኩት ልክ ያላገኘሁት ባመንኩት ልክ የማይታመንልኝ ማለት ይጀምራለሁ መጀመሪያ ሰው ይከዳኛል ባመንኩበት ቦታ አላገኘው ማለቱን ተውት በትኑት ራሳችሁን ተቀበሉ አቋማችሁን ተክለሰውነታችሁ የፊታችሁን ቅርጽ የፊታችሁን ከለር ፈጣሪ እንደሰጣችሁ አምናችሁ ተቀበሉ በራሱ ጊዜ ኮንፊደንስ ይመጣል ፈጣሪ እንደፈጠራችሁ ራሳችሁን ወዳችሁ ስትቀበሉ ሰው እንደፈለገ አያሽከረክራችሁ እኔ የሆነ ነገር ይጎለኛል ብላችሁ ስታምኑ የሆነ ሰው ህይወታችሁ ሲመጣ ከነ ጉድለት የወደደኝ ሰው ነው ትሉና ሙሉ ማንነታችሁን ትሰጣላችሁ ያ ሰው ከህይወታችሁ ሲወጣ እያመንኩኝ ከዳኝ ይክዳኝ እኔ እንደውም ሰው በከዳኝ ልክ ነው የተጠቀምኩት ማግባትን ልጅ መውለድን ትዳርን አብሬ የተመኘሁት አብሬ ጓጓሁት የሳልኩት ሰው ስተወኝ ነው እቺኛው ራሃ የተፈጠረችው ብታምኑም ባታምኑም ተናግሬያለሁ ብዙ ጊዜ ኦኬ እንጂ በፊት ላይ ሰውንም ማምን ከነ ጉድለቴ ከነ አፈጣጠሬ ከነ ሁሉ ነገር የወደደኝ ነው ሊያገባኝ ነው ብዬ በጣም የተደሰትኩበት አረብ ሀገር 5 አመት ሰርቼ በቃኝ ብዬ ኢትዮጵያ የገባሁበት ገብቼ ደግሞ ስለ ሁሉም ነገር አይቼ የነቃሁበት ታይም ነበረ በጣም ተጎድቻለሁ አልተጎዳው ማለት በጣም አልቅሻለሁ ግሉኮስ እስከደረግልኝ በዛኔ አረብ ሀገር ታምሜ አላቅም እዛ ደረጃ ደርሻለሁ ከዛ በኋላ ግን እኔ ማንኝ ራሴ መፈተሽ ነው ጀመርኩት ይሄን እምላችሁ የዛሬ 3 አመት ከምናምን ነው ዛሬ አይደለም እንዲያረግልሻለሁ በዛ አስወጣሻለሁ በዚያ አረግልሻለሁ የምለኝ ነገር ሙሉ በሱ እልህ እሱ ሲያገባ እሱ ህይወቱን መኖር ሲጀምር እኔ ራሴ ተገበርኩት እዚህ ሀገር ላይ መንጃ ፍቃድ እንድወስድ እዚህ ሀገር ላይ የራሴን ቢዝነስ እንደሚከፍትልኝ መዳም ቤት እንደማይገባኝ ብዙ ነገር እንደማይገባኝ ስለምነግረኝ አይገባኝም ብዬ ነው ወስዶ እንጂ ራሴን አንድ ቀንን ፈትሼ የቱ ጋር ነው ኤነርጂ ያለኝ የቱ ጋር ነው አቋም ያለኝ ምናም ብዬ ራሴን ፈትሼ አላቅም ከዛ በኋላስ ወላሂ ላዚም ዛሬ ላይ ልንገራችሁ ከ3 ወደ 4 አመት ገደማ ሊሆን ነው ኦሬዲ እኔ ከመዳም ቤት ስወጣ አቋሜን ይዤ ነው የወጣሁት የትኛውም ሰው ታስጠያለሽ ብለኝ የትኛውም ሰው አጭር ነሽ ብለኝ የትኛውም ሰው ከነ ጉድለቴ ቢቀበለኝ ባይቀበለኝ አይ ዶንት ኬር ምናልባት የራሳችሁን ራዕይ የራሳችሁን መንገድ የራሳችሁን አቋም ማድረግ የሌለባችሁን ማድረግ ያለባችሁን የቱ ጋር መቆም አለባችሁ የቱ ጋር መቆም የለባችሁም ጓደኛችሁን በዙሪያ ያለውን ሰው በትክክለኛ የሚወዳችሁን አሁን አንዳንድ ሴት ጓደኞች አንቺ ማትፈልጊውን ነገር እያወቀች ታደርጋለች ከህይወት ያስፈንጥሬ ነው ማስወጣት እኔ ማልወደውን ማልፈልገውን ነገር እያወቀ እኔ ጋር መተገብር ጓደኛ እኔ ጋር ምንም ልሰራ አይችልም የሆነ ቦታ እኔ መሄድ አይለብኝም የሆነ ሰዎችን ማግኘት አልችልም አልፈልግም ፍላጎቱ የለኝም የኔ ጓደኛ ነው ይቀርበኛል ምለው ሰው ሄዶ ያን ነገር የሚያደርግ ከሆነ እኔን የሚያናደኝ ወደ ኋላ ሊመልሰኝ የምችል ወይ ደግሞ አይምሮ ውስጥ የሆነ ቴንሽን ልፈጥር የምችል ከምሰራው ስራ የሚያስተጓጉለኝ አይነት ድርጊት ስለሆነ ያ ሰው ከህይወት ይወጣል ሲወጣ ግን ይጸጽቷል እንጂ አይጸጽተኝም በራሳችሁ አቋም ሲኖራችሁ ኮንፊደንስ ሲኖራችሁ ራሳችሁን ስትወዱ ራሳችሁን ስትቀበሉ ከነ ፍጥርጥራችሁ እመኑኝ ከህይወታችሁ የሚወጣ ሰው ይጸጸታል እንጂ አይጸጽታችሁም ሁሉም ሰው ያመንኩት ይከዳኛል ሳይሆን ሁሉም ሰው በሄድም ባይሄድም የራሱን ነገር ይዞ መጣ የራሱን ነገር ይዞ ወጣ ብዙ ሰው ይቀርበናል ልክ በደንብ ቀርብ ነው የራሱን ማንነት ትክክለኛ ማንነቱን መረዳት ስንጀምር ከህይወታችን ይወጣል ያኛ ይወደድ ነው ያኛ ወደ ራሳችን ይቅረብ ጥሩ ሰው ነው ያልነው ማንነት ፌክ ማንነት ነው
ልክ በቃ እየቀረብ ነው። የሰው ልጅ በሂደት እያወራችሁ ሆነ የምትረዱት ነገር አለ አይደል? ትክክለኛ ማንነቱን መረዳት ሲጀምሩ ከህይወታችሁ ይወጣል። ብዙ ሴት ጓደኞች፣ ብዙ ወንድ ጓደኞች አሉ። በፍቅርም የሚቀርባችሁ ሰው አለ። ሲቀርባችሁ ተሽለጥልጦ ብር እንደማይፈልግ አቋም እንዳለው ራዕይ እንዳለው መስራት እንደሚወድ በጣም ሴት ልጅ መንከባከብ እንደሚወድ ምሱ ብትሆን በቃ ሽሙንሙን አርጎ እንደሚያኖር አክት ያደርጋል። ልክ እንደዛ አርጎ ገብቶ መሀል ላይ ሲደርስ ምን አይነት ዝቃጭ ኮልኮሌ ቁራሌው እንደሆነ ትረዳላችሁ። ያኔ ከህይወትሽ ስታስወጪ አምኜ ተከደው አይደለም ማለት ያለብሽ። እንደዚህ አይነት ሰው ህይወትሽ ውስጥ ሲገባ ለማስተካከል አንድ ስቴፕ እንዳትሄጂ። የተስተካከለ ሰው ይመጣል። እኛ ባልተስተካከለ ሰው ስንጨናበስ ለማስተካከል ስንዶነቁር የተስተካከለ ሰው ሲመጣ መቀበል አንፈልግም፣ መቀበል አንችልም። ለምን? ባልተስተካከለ ሰው ደክመናል። ለማስተካከል ብዙ ውጣ ውረድ ወጥተናል፣ ብዙ መስዋዕትነት ከፍለናል፣ ብዙ አልቅሰናል፣ ብዙ ተሰብረናል፣ ብዙ ተበሳይተናል፣ ብዙ ስራዎችንን አስተጓጉለናል። ልክ የተስተካከለ የተሟላ በክብር በሴትነትሽ በማንነትሽ በምትሰሪው ሰው ከወደዱ ምናምን ከወደደ ምናምኑ ሙሉ አይነት ሰው ህይወታችን ውስጥ ሲመጣ በራችን ዝግ ነው። ለምን? በዚህኛው ተጎድተናል፣ ይሄኛውም እንደዛ ይመስለናል። ጀርቡ። እልፍ ይገኛል ነው የተባለው። ተረቱልኝ አንተራት እና ውዶችዬ፣ ከምንም በላይ ራሳችሁን ውደዱ። ከምንም በላይ ራሳችሁን አክብሩ። ከምንም በላይ ፈጣሪ ለፈጠራችሁ መልካችሁን አቋማችሁን ተቀበሉ። ሴት ጓደኛም ትምጣ፣ ወንድ ጓደኛም ይምጣ፣ ቤተሰብ ይምጣ፣ ዘመድ ይምጣ፣ ራስሽን ከወደድሽ አሁን መዳም ቤት ያሉ ብዙ ሰዎች በራሳቸው የሚጠራጠሩ ናቸው። በራሳቸው የሚያፍሩ ብል ይቀለኛል። ለምን ታውቃላችሁ? ብሩን ከላኪ ተብላ ካላከች ስለሷ መጥፎ ነገር የሚያወሩ ይመስላታል። ስለሷ የሚያሟት ይመስላታል። የተገለለች ይመስላታል። ብር ስላላከች ዘመድ የሆነ ዘመድ ደውሎ የሆነ ሰው ታሟል ብር ላኪ ወይ ደግሞ እርጂ ብትባል ካልቻለች በዛ ሰዓት ያገለሏት፣ የሰደቧት፣ ያሟት መጥፎ ስለሷ የተናገሩ ይመስላታል። ኮንፊደንስ ቢኖርሽ በራስ መተማመን ቢኖርሽ የራስሽ ሀቅ ነው። ሰርተሽ የምታመጪው አንቺ ነሽ። ጠየቁሽ አጡ አይደል? ማውራት አይደለም በጭንቅላታቸው እንደ ካሮት ብትተከሉ አይበግርሽም። የከለከልሽው የራስሽ ነገር ነው። ይሄ ነገር ልሰማሽ የምችለው ኮንፊደንስ ሲኖርሽ ነው። አቋም ሲኖርሽ ነው። ሴትነትሽን ማንነትሽን አምነሽ ስትቀበይ ነው የሚመጣው። እኔ ዛሬ ላይ በፊት እንደዛ ነበርኩኝ። እኔ ቤተሰብ ደውሎ የሆነ የቤት አስቤዛ አልቋል ቢባል ቁጭ ብዬ መዳም ቤት የተሟላልኝ ነገር ሲበላ ይሰማኛል። ተበድሬ ልካለሁ። ኦኬ ተበድሬ ልካለሁ። ግን እዛ አስቤዛ አጥቶ አይደለም ፈንተሹን አርድ የሚሆኑበት ነው። ትምህርት ዘንጠው ከጓደኞቻቸው ጋር መዝናኛ ቦታ የሚሄዱበት ብር ስለጠፋ ነው። እኔ ግን ያ ምግብ አልጎርስም፣ ወደ ጎሮሮ አይሄድም። እበደራለሁ፣ ሌላ ቤት ከሚሰሩ ሰዎች እልካለሁ። ከዛ ደሞዜ ሲደርስ እከፍላለሁ። ዛሬ ላይ ምን በላ አጣነ ቢባል ምን እንዳለ ስለማቅ ልጠፋ እንደማይችል ስለማቅ ድፍን 2 አመት በየወሩ በየ2 ወሩ አስቤዛ አለቀ የሚል ሰው ድፍን 2 ወር ያለ ረሃ ብር እየኖረ ነው። ታምናላችሁ? 8-7 ቤተሰብ እንዴት ነው ያደገው? ማን ነው አረብ ሀገር የነበረው? ማንም አልነበረው። ምን ነበረ የገቢ ምንጫቸው? ላባቸው፣ ጉልበታቸው። ተረዳችሁ? ምክንያቱም ዛሬ ላይ ብር ስተርፈኝ ነው የምልከው። ከቤት ክራይ፣ ከወጪ፣ ከደሞዝ፣ ከብዙ ነገር የተረፈኝ ደስ ሲለኝ ዱአ አርጉ ደስ ሲለኝ እንደዚህ አርጉ ደስ ሲለኝ ፏፈሽ በሉ እያልኩ ደስ እያለኝ የምልከው እንጂ ይሄን አርጊ ያን አርጊ ምናምን ቀረ። ለምን? ራሴን ወደድኩ፣ ራሴን ተቀበልኩ፣ ለራሴ መኖር ጀመርኩ። የቤት ክራይን ማስቀደም ጀመርኩኝ። የራሴ ፍላጎቶችን ማስቀደም ጀመርኩኝ። ለራሴ የምጠቅመኝን ነገር ተውኳቸው ማለት አይደለም፣ አበላሽኋቸው መጀመሪያ ላይ። ምክንያቱም አይ ዶንት ኖ ከዚህ በፊት የሆነ ሰው አረብ ሀገር ሰፖርት ሲያደርገን እንደነበረ ሰው ቁጭ ብዬ ምንም አትስሩ ቁጭ ብላችሁ ብሉ፣ እርሻ መሬቱን እየቸበቸቡ እኔ በየወሩ እንካ አላለሁ። ድፍን 5 አመት ራሴን ጎዳው፣ እነሱን ጎዳው፣ ተስፋ ቢሳረኳቸው፣ አቋመ ቢሳረኳቸው፣ አበላሽዋቸው። ግን አስተካከልኩኝ እኔ። ብዙዎቻችሁ አላስተካከላችሁም። ብዙዎቻችሁ ያላስተካከላችሁ አላችሁ። ዛሬ ላይ ኢምፖርታንት የሆነ ነገር ላይ አስፈላጊ የሆነ ነገር ላይ ብቻ መገኘት ብትችሉ ሴት ጓደኞቻችሁንም ወንድ ጓደኞቻችሁንም ለይታችሁ ብታቁ አትጎዱም። ይሄው ደው ባይ ባይ የመጣውን አህለን ወሳለን አለቀ። ራስሽን ስታከብሪ ነው ይሄ ነገር ልሰማሽ የምችለው፣ እንደዚህ አይነት አቋም ልታመጭ የምችለው። ለዛ ሰውን ትተሽ ራስሽ ላይ ስሪ ነው ልልሽ የምችለው። ራሳችሁ ላይ ስሩ፣ ራሳችሁ ላይ ኢንቨስት አድርጉ። ብሩንም፣ ጊዜውንም፣ ሰዓትሽንም፣ አይምሮሽንም፣ ህሊናሽንም ራስሽ ላይ ስሪ።
ከዛ ማን ሄደ ማን መጣ አይበግርሽም። እመኝ ወላሂ ለዚህ ነው ዛሬ ላይ እኔ ያለሁበት ሁኔታ ነው። አይበግረኝም። በአናቱ